ሰላም እንዴት ናችሁ? መጽሐፈ ነገሥት 3:17 እንደዚህ ይላል። እግዚአብሔርም እንዲህ ይላል። የተናገረው ማን ነው? እግዚአብሔር ነው። ነፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብታችሁም እንስሳቶቻችሁም ጠጣላችሁ። ይህም በእግዚአብሔር ዓይን ቀላል ነገር ነው። እግዚአብሔር ወይ አንተ ተናግረሃልና እናምንሃለን። ታማኝ ነህ። እንደ ስምህ ንፋስም አናይም ዝናብም አናይም፣ ነገር ግን በጎደለብን ነገር ላይ ሁላ እግዚአብሔር ይሞላል። የእግዚአብሔር ተአምራት ይገለጣል። ሁሉን የሚያደርግ እግዚአብሔር በዙፋኑ ላይ አለ። ነፋስን ይቆጣጠራል፣ ዝናብን ይቆጣጠራል። የታመነ እግዚአብሔር እንደ ቃሉ ያደርጋል። በሰው ዓይን ይሄ ይከብዳል፣ በእግዚአብሔር ግን ይቻላል። እግዚአብሔር ይባርካችሁ።